ምን ልታዘዝ? እስኪ እንቀመጥ መጀመሪያ። ገና ከመግባታችን ምን ያጣድፉናል እኮ ብራችን ለመብላት ችኩላቸው። ኧረ እኔ ላስተናግዳችሁ ብዬ ነበር። ይቅርታ። በቃ እሺ፣ አሁን አንድ ነጣ ያለ ጾም ማኪያቶና 1 ሊትር ውሃ ያምጡልን። እሺ። ፈጣሪ ብቻ ይርዳንና ልጁ እሺ ይበለን። ዋናው እሱ ነው። ያሞታል እንዴ? እያዩኝ ሰሩ። የኔ ልጅ ይቅርታ። አሁንም እንዳይደፉት ዞር በሉ። ልጥረግላት። ቆይ ኧረ እንኩኝ ወደዛ። ልምድ የላቸውን እየሰበሰቡ ባለቤቱን ይጥሩልኝ። ኧረ ልጄ እኔው ነኝ ባለቤት። ጭራሽ ሊያታልሉን እንዴ? ጥሩልን። ምንድነው? ችግር አለ እንዴ? ፕሮፌሽናል ያልሆነ ሰው እየሰበሰባችሁ ላያችን ላይ መደፋት አለበት። በጣም ይቅርታ፣ ስህተት ተፈጥሮ ይሆናል። ያንተ ይቅርታ ምን ያደርግልኛል? ሂሳቡንም አንከፍልም። ና እንሂድ እባክህ። ኧረ የኔ ልጅ ይቅርታ አድርጊልኝ። ተከፍተሽማ አትሂጂ። አያገባኝም። ና እንውጣ። ቆይ እሺ፣ ልጁ ጋር ልደውል። ሄሎ ሄሎ፣ እናንተ ነው እንዴ ቀጠርኳችሁ? አዎ። አንተ አትመጣም እንዴ? የቀጠርነው እሱን ነው። ወይኔ ወንድሜ በጣም ይቅርታ። ና መጀመሪያ ለሰው ክብር ይኑራችሁ። አባቴን ይቅርታ። ጋሼ ይቅር በሉ። ይቅር ብያችኋለሁ ልጆች። ግን ስራውስ? እሱም አይታሰብ ነው። ይቅርታውን አግኝታችኋል። ሂዱ። አሁን ገንዘቡን አስገብተህ መጣህ ልጄ? ውይ ረስቼው፣ አሁን አስገብቼ እመጣለሁ። በዚህ 7ኛው የዐቢይ ጾም ሳምንት ኒቆዲሞስ ከምቾታችን ቀንሰን በረከትን እንስራ። አሁንም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያሉ ገዳማውያን ተደራራቢ ችግሮች አልተፈቱ። የአቅማችንን በማገዝ ለነፍሳችን ስንቅ እንያዝ። ድጋፍ ለማድረግ በንግድ ባንክ 1044 25 98 39 አቢሲኒያ 14 10 29 44 4